ፊት ለፊታቸው ሂጄ መጋፈጥ ይኖርብኛል ግዴታ። ይሄንን ሳደርግ ደግሞ አሁን አብርሃም የሌለበት ምንም ነገር ባደርግ ሜቢ እሱን ልጎዳው እችላለሁ በማይሆን ነገር። አብርሽን ለማግኘት ነው የምሄደው። ትንሽ ይከብዳል። አዎ ለሱም ሳልነግረው ሳላወያየው ነው ይሄ ነገር የተፈጠረው። በዚህ ሰዓት እዚህ አይደለችም መሰለኝ ልናገኘት አልቻልንም። ብቻ ግን እሷን የማግኘት ነገር ቆርጥ ነው። ሰላም ሰላም የኛ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ሰላማችሁ ብዝት ይበልልን። ዛሬ ተመልሼ መጥቻለሁ። ያው በባለፈው ሁኔታ ተመልሼ መጣ አይመስልም ነበረ። ያው ሁሉ ነገር ተፈጥሮ ያው ለማስታወስ አክል ከአዲስ ቤት ጋር ትንሽ ተጣልተን ነበረ ታስታውሳላችሁ። እና ከዛ በኋላም ካሜራ የሌለበት አገናኝቶን ነበር። ይቅርታ ጠይቀኛለች። ግን ያው ተረድቻታለሁ በሰዓቱ በጣም እኔም ተናድጄ ነበር የኩት። ግን እንደ ቤተሰብ ደግሞ ስታስቡት ስሜታዊ የሚያደርግ ነገር ነው። ያው ያለ ነገር ነው። ማንኛውም ፋሚሊ ለወንድሙ ማንኛውም እህት ለወንድሟ ታስባለች። እሷም ለወንድሟ ከመጨነቅ አንፃር ነው። ተረድቻታለሁ። ያንን ነገር በሰላም ፈተነዋል። ያው ለእናንተ ስላላደረስን ልንገራችሁ ብዬ ነው። ቪዲዮ የሌለበት ያደረግንበት ምክንያት ደግሞ ጀስት እሷም ተናዳ ነበረ፣ እኔም ተናድጄ ነበር የኩትና ድጋሚ በእናንተ ፊት መጨቃጨቁን አልፈለኩትም። ለዛ ነው። እና ዛሬ የመጣሁበት ምክንያት ደግሞ ትንሽ ከበድ ይላል። አይ ነው ይገባኛል። ግን አዲስ አበባ ሊሄድ ነው እኔ እና አዲስን ለመሰናበት ነው የመጣሁት። ጠርቼዋለሁ፣ ደውዬለታለሁ። እዚሁ ሰፈሩ ነው የመጣሁት እና ልሰናበተው ነው። የሚያውቀው ነገር የለም። አብርሽን ለማግኘት ነው የምሄደው። ትንሽ ይከብዳል። አዎ ለሱም ሳልነግረው ሳላወያየው ነው ይሄ ነገር የተፈጠረው። እስኪ ምን እንደሚፈጠር አላውቅም። እንደሚደብረው ግን ይገባኛል። ብቻ እኔ እንጃ። ያው በኔ ቦታ ሆናችሁ ስታስቡት የሚከብድ ነገር ነው። ግን እስኪ የበለጠ እሱ ይምጣና ያለውን ነገር አብረን እናያለን እና እሱን እንጠብቀው፣ አብረን እንጠብቀው። ትንሽ ቆየብኝ። ቅድም የደወልኩለት ገና ካሜራ ከማንሳቴ በፊት ካሜራማን አልተሳሳኩም አይደል? ስለዚህ ቆየ ከደወልኩለት ቪዲዮ ሳንጀምር በፊት ነው። እንደውም እሱን ጠርቼ ከዛ በኋላ ነበር ከእናንተ ጋር ልገባ የፈለኩት። እንግዲህ እስኪመጣ ድረስ አብረን እንጠብቀው። እንግዲህ ፋሚሊ የትም እንዳትሄዱ፣ እዚሁ ጠብቁን። እያወራው ራሱ ልትጠብቁም አልሰጣችሁ መጣ። አዲስ እንዴት ነህ? ሰላም ነው? ሁሉ ሰላም? ቤተሰቦች ሁሌ ሰላም አትልም እንዴ አንተ? ቆይ ችግር ምንድን ነው? ሰላም ውድና የማ ቤት ነው? የኛ ቤት የሁለታችን። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ስትይበልልኝ እኔ ያለው እግዚአብሔር ይመስገን። እንግዲህ ጓደኛዬና ብሎኛል አሁን እንደሆነ አላውቅም። ከቤት አስወጥቶኝ ነው ትንሽ ራቅ ብዬ ነበርና ያለሁበት ቦታ እዚህ ሰፈር መጥቶ ነው ያገኘኝ። እኔ ሌላ ጋር ነበርኩ። ለምን እንደሆነ አላውቅም። ብቻ ያለው ነገር የሚያወራኝ ይሆናል። ምናልባት ባለፈው ሳምንት ትንሽ ደብሮት ነበር። ሲስተር ተናግራው ነበር። የተናገረችውም ደግሞ ማንኛውም ቤት እንደዚህ ሊባል ይችላል። ቤት ላይ የተፈጸመ ነገር እንደዚህ የተደረገ ነገር ሲሰማ የበለጠም ሊናገር ይችል ነበር። በእርግጥ የእሷ ያለችው ነገር እሱን አስከፍቶታል። ልክ ነው፣ ያስከፋል። ነገራቱ ያለበት ፖዚሽን በሰዓቱ ጥሩ ስላልሆነ በእንቅርት ላይ ጆሮ ድግፍ ነው ምናምን የሚባል ነገር አለና እንደዛ ሆነበት። አንደኛ በመጀመሪያ ሌላ ነገር ነበረበት። ከዛ በኋላ ያ ነገር ተፈጸመ። እሷ እንደዚህ አለችው እና ያን ስለለበት ትንሽ ደብሮት ነበርና ሰሞኑ ቤት ላይ ሲስተርና አውርቻት ነበር። እንዲህ ማለት አልነበረብሽም፣ ይሄ መሆን አልነበረበትም እያወርቻት ነበር። ከካሜራ ጀርባ ማለትም የዛ ቀን እንዲህ ስንል ካሜራ ቪዲዮ አላደረግም ነበር። እንግዲህ በጥሩ ሁኔታ ሄዳ ይቅርታ ብለዋለች። ኢቭን በሰዓቱ ጥሩ ተደስቶ ነበረ። ያው ያለው ግልጽ ሁኔታ ተናግሯል። እሷም ተናግራለች። እንዴ ለእናንተም አንድም ለእናንተም በማሰብ ነው። ሲቀጥል ደግሞ እሱ በዚህ ሁኔታ ከሆነ ጥሩ ላይ መሆን ይችላል ቤት ላይ የሚፈጽመው ነገር በሚል የቤተሰብ ስጋት ስላለ ነው ብላ ተናግሯለች። እንግዲህ ዛሬም እንደተፈጠረ ምን እንደሆነ አላውቅም። ዛሬ እፈልጋለሁ ትሆኑላ ምናምን ብሎኝ ነበር። እኔ ደግሞ ወጣ ብዬ ነበር ትንሽ ከከተማ ሰፈር ድረስ ጠብቆኛል። ዛሬ ያልተለመደው ሰፈር ጠብቀኛል። በሰላም
እሺ አዲስ እንግዲህ ሰላም በል ብዬ ብዙ አወራባችሁ አይደል? ያለውን ነገር እኔም ነግሬያቸው ነበረ። ዛሬ እንግዲህ አዲስ የምነግር ነገር አለ። ሰላም ብቻ መጀመሪያ ግን እየተደራረቡ ስለሆነ ነገራቶች የሆነ ብዙ ጥንቅጡ ይወጣሉ። ሌላ ነገር ከመፈታተሽ ማለት ድጋሚ ችግር እየተፈጠረ ነው። አሁን እንግዲህ ቸር ወሬ ያሰማን፣ ጥሩ ነገር ያሰማን ነው የምለው። በቅድሚያ መጀመሪያ ግን ከመንገሬ በፊት መጀመሪያ ማለት ይሄ ነገር እንደተፈጠረ ስላልነገርኩ ይቅርታ። መጀመሪያ ምን ተፈጥሮ በቃ ብዙ እንትን አልበልህ፣ ባጭሩ ልሰናበትን የመጣሁት አዲስ አበባ ልሄድ ነው። አብርሃምን ላገኘው አብርሃም እሱን ለማግኘት አዲስ አበባ ልሰናበትን የመጣሁት። አዲስ በሰላም ነው አብርሃም። ያው ያለውን ነገር እስካሁን ድረስ ተገናኝተን አላወራንም እና ማውራት አለብን ብዬ እና ግዴታ ሂጄ ማግኘት አለብኝ እሱ ማለት ይሄ ነገር አስበህበታል? የሆነ ቅድሚያ ነገራቶችን ማስተካከል ያለብን ነገር አስተካክላል። አሁን አብርሃም ጋር ከመድረስ በፊት አንዳንድ ሰዎችን ማግኘት ነበረብና እነዛ ሰዎችን ሳታገኙ ነው እንዲቀጥታ አብርሃም ጋር የምትሄደው። ምናልባት አብርሃም ለማግኘት ሆነ ለመገኘት ምናልባት እነሱ አስፈላጊ ሊሆን ይችላል እና ማለትም የሆነ አንዳንድ መረጃዎች ብትሰበስብ አሪፍ ነው ነገራቶች ያለበት ሁኔታ። በባለፈው ቪዲዮ ተነጋግረን ነበር መሰለኝ መግዲን እናገኛታለን ብለን ነበር። እንግዲህ መግዲ በዚህ ሰዓት እዚህ አይደለችም መሰለኝ፣ ልናገኛት አልቻልንም። ብቻ ግን እሷን የማግኘት ነገር ቆርጥ ነው። ግን አዲስ ላቋርጥና በቃ ይሄ እንደዚህ ምናምን ማለቱ ደብሮኛል። ማለት በቃ እኔም ደከመኝ። ጀስት አላር ነገሮች በጣም ተደራረቡ። ቤተሰብ ጋር ሲስተር ነች መታ ያወራችኝ አይደል አንተ። ግን በእኔም በኩል ፋሚሊ ጋር ደርሷል፣ ጓደኞቼ ጋር ደርሷል። ጓደኞቼም እየተናገሩኝ ነበር እና ይህ ሁሉ ከሚንዛዛ እዚህ ቡታጅራ ውስጥ ቁጭ ብዬ ነገሮችን እንትን ከምል አንደኛ ሄጄ ከአብርሃም ጋር ተገናኝቼ ያለውን ነገር መጨረስ እፈልጋለሁ። አብርሃምን አግኝቼ ብችል ሄርሜላንም በሱ ፊት አግኝቻት ነገሮች መጨረስ ነው የምፈልገው እና በቃ አሁን ብዙም ሀሳብ እንትን ልል ሳይሆን ልሰናበት ብቻ ነው ተፈልግ። እንደኔ ግን ምናልባት ውሳኔ አንተ መሆን አለበት። ውሳኔ እንደ ሀሳብ መስጠት የምፈልገው ነገር ቅድሚያ እና መግደል የምታገኛቸው አሪፍ ነው። ምክንያቱም ምናልባት አንተ እንዳሰብከው አንተ እንዳቀድከው ነገራቶች ላይሄዱ ይችላሉ፣ ሊከብዱ ይችላሉ። አሁን ከበደኝ ለምትል ሊከብዱ ይችላሉ። ግልጽ ነው ይሄ ደግሞ እንደሚከብድ። ምክንያቱም ነገራቶች እየተደራረቡ ነው። ያያቸው ያለው ነገር ያኛውን ሳንፈታ ሌላ እየተደቀነ ነው ያለው። ቢያንስ አብርሃም ከማግኘት በፊት እነዚህ አብርሃም ለመገኘት የምንላቸው ሰዎች ብናገኛቸው አሪፍ ነው። ያለውን ነገር ቢያንስ የእነሱ ትንሽ ኢንፎርሜሽን ብናገኝ አሪፍ ነው ብዬ አስባለሁ። እኔ ደውዬላት ነበር ማለት ትናንትና ላገኘች ብያት ነበር። እዚህ እንዳልሆነች ነግራኛለች። ግን ሰሞኑ እንደ እናታለው ያለች ያለው ነገር ከስልክ ከመጠየቅ አንድ በአካል ተገናኝቶ መጠየቅ ይሻላል በሚለው ነው እንደዚህ የጠየኳትና በስልክ በእርግጥ ማጣራት ይቻል ነበር። ግን ያ ነገር ከሚሆነው ለዚህ ለኦዲየንስም ፋሚሊም እንደ እውነት እንትን እንዲያውቁ በአካል መጣ እንድትናገር ነበር የፈለጋችሁ። አንተ ምናልባት የራስህ ውሳኔ አብርሃምን ማግኘት አለብን። አብርሃም ያለውን ነገር በቃ ዳይሬክት እሱን መጠየቅ እፈልጋለሁ ካል መጠየቅም ትችላለህ። ግን ጫና ይበዛብሃል ነው እየነገርኩህ ማለት ነው። ይገባኛል። እንደ ወንድም እንደምትጨነቅልኝ ያውቃለሁ። ግን በቃ ግዴታ መሄድ ስላለብኝ ነው። ብዙም እንትን አንበል። እኔ ተሰናብቼ ቤተሰቦች የምትላቸው ነገር ካለ አንተ ብትናገር ይሻላል። እኔ አሁን መሄድ አለብኝ። ነገሮች እንዳለ ሻንጣ ምናምን አስተካክዬ አንተን ለማግኘት የመጣሁና እዛ መኪና እየጠበቀኝ ነው። መሄድ አለብኝ። ኦኬ ማለት አትሄድም ብዬ እንትን አለላም። እኔ እንደኔ የነዛን ነገራቶች ብናወጣ አሪፍ ነው በር ብዬ ነው የማስበው። እኔ ባንዴ እንትን ከምንለው ውሳኔያችን እንትን ከምን ረጋ ብለን የሆነ ሰከን ባለ መንፈስ ነገራቶችን ስታደርግ ነገራቶችን ሊቀል ይችላል። አንዳንዴ ሞር በተደሰትክበት ሰዓትና ሞር በተጨነቅክበት ሰዓት የምታደርገው ነገር ልክ ላይሆን ይችላል። አንተ አሁን በስሜታዊነት ነገራቶችን እያየኸው ያለው ስሜታዊነት ተውጠህ ነውና እየተፈጸሙት ወይም እየተደረጉት ያየኸው ነገር ፋሚሊ ደረጃ ስለደረሰ ነገራቶች ከብዶ በአንዴ እሱን ለማግኘት አቅደ ሊሆን ይችላል። ይህ ነገር ደግሞ እንደ እቅድ ምናልባት ይሄ ነገር ልክ እንደራስህ ልክ ልትሆን ትችላለህ። ግን ስራ ላይ ተጽዕኖ ሊመጣ ይችላል። ማለት ስራ ላይ የምልህ የምታደርገው ነገር ሪስክ ሊኖረው ይችላል። በቃ በንዴት ነው በስሜት ነው እያደረግክ ያለው። ግን ተከና ባለ መንፈስ
እኛም ከከበደን የሰዎች እርዳታ ጠይቀን ሌሎች አንዳንድ ሰዎች የዚህ ነገር መፍትሄ የምንላቸው ሰዎች አንዳንድ ሰዎች ጠይቀን ብናደርገው አሪፍ ነበር። ምክንያቱም ነገራቶችን ይቀልናል። ገብቶሃል? በአንድ አብርሽ ከምንሄደው ያም ሆነ ይህ አንተ እሱን ማግኘት እፈልጋለሁ በቃ ቀጥታ ወደ እሱ ነው እፈልጋለሁ ካልክ እኔ ምንም አይደለም። እንዲህ ለግድ ግር የምልህ ነገር ምንም ነገር የለም። ምክንያቱም የሆነ ውስጥህ ማውጣት ትፈልጋለህ መሰለኝ ለአብርሽ መናገር ማለት ነው። እሱን ካሰብክ ኦኬ መንገዱ ይቅናልና ግን ይሁን እንደዚህ መናገር የምፈልገው ነገር ስትሄድም ያንን ነገር በነገራቶችን በጥሞና ተረድተህ ሰከን ባለ መንፈስ ተረጋግተህ ያለውን ነገር ለሰዎች በበቂ ሁኔታ ማስረዳት መቻል አለብህ። በቃ ነገራቶች ግልጽ በሆነ ነገር ከፋይል ጨምር ነገራቶች ከመረጃ ጨምር እንትን አቀናጅተሃቸው መናገር አለብህ። ሌላ ነገር እንትን መፈጠር የለባቸውም። ይሄ አንዳንድ የእውቀት ነገር አሁን አንተ በአብርሽ ፊት እሷን አገኛለሁ ካልክ ሌላ ነገር ሊፈጠር ይችላል። እሱ ላይም ጨቀጨቅ ሊነሳ ይችላል። ገብቶሃል? እሱ ላይ ተጽዕኖ ሊመጣበት ይችላል በሌላም መልኩ ማለት ነው። ይህ አሁን እኛ የምናደርገው ነገር አንዳንድም አንተ ላይ ስጋት እንዳይመጣ ነገራቶች አንተ ላይ መዘዝ እንዳይመጣ ነው። ሲቀጥል ከዛም ባሻገር ደግሞ አብርሃምም ወደ ሌላ ሪስክ መግባት የለበትም። ያንተን ነገራቶችን ሶልቭ አደርጋለሁ ሲል ምናልባት ልጅቷ ካለች በሰዓቱ አንተ የምታገኝበት ሰዓት ሌላ ነገር ሊፈጠር ይችላል። ይህ ነገር ለምን አደረግሽ ብሎ በሰዓቱ ሲጠይቃት ጥሩ ነገር ላይፈጠር ይችላልና ይህን ነገር አንተ በመጀመሪያ አብርሃም ብትችል እንደ ግል ጠይቀው እሷ ጋር አንድ ላይ ብትሄዱ መልካም ነው። ያም ደግሞ ካልሆነ ምን መሰለህ አንድን ሰው ፈርቼ የምቀመጥ አይነት ሰው አይደለሁም። ለእውነት እስከ መጨረሻው ድረስ እጋፈጣለሁ። ማንም እንዲሆናል ማንም እንዲያደርገኛል ብዬ አልፈራም። ማንንም ማለት ነው። አሁን እዚህ ጋር በፊት ለፊቴ ማንም ሰው አይናገረኝም። ማንም ሰው እኔ ፊት ለፊት መጥቶ አይናገርም። ግን እንደ ሌላ ነገር ከኋላህ ነው የሚጮሁት። ዛሬ ጓደኞቼ ጋር የአንተ ፋሚሊዎች ጋር ነገሮች ሲደርስ ከኋላችን ነው ነገሮች ደግሞ ከኋላ ሳይሆን እነሱ መምጣት እኔ ጋር መጥተው መናገር ከከበዳቸው ሄርሜላም ሆነች የሄርሜላ ቤተሰቦች እኔ ፊት ለፊት መጥተው መናገር ከከበዳቸው እኔ ራሴ ፊት ለፊታቸው ሂጄ መጋፈጥ ይኖርብኛል ግዴታ። ይህንን ሳደርግ ደግሞ አሁን አብርሃም የሌለበት ምንም ነገር ባደርግ ሜቢ እሱን ልጎዳው እችላለሁ በማይሆን ነገር። አሁንም እያልኩ ያለው ስላንተነትም ብቻ አይደለም እሱ ተጎጂ እንዳይሆን እውነቱን እንዲያውቅ እሱ ባለበት ያለውን ነገር ፊት ለፊት ሂጄ ተጋፍጬ ያለውን ነገር ለሱ አስረድቼ እሱን ብቻ ዞሮ በቃ አዲስ አበባ የሚሄድበት ምክንያት ነገሮች ማስተካከል አለብኝ እስከመጨረሻው። ከኋላው ነው የሚያወሩትን ሰዎች እንዳለ ፊት ለፊት ሂጄ ተጋፍጬ ነገሮችን አስተካክዬ መምጣት ይኖርብኛል። እና አዲስ ከዚህ በላይ አልቆይ ሰዓት በጣም እየሄደብኝ ነው። እና በስተመጨረሻ ላይ ነገር የምፈልገው አደራ ራስን ሰከን ባለ በጥሩ ጥሞና ነገራቶችን ለመፍታት ምንም ችግር ሊፈጠር ይችላልና ያ ችግር ሰከን ባለ መልኩ ለመፍታት ሞክር። በቃ ነገራቶች ገብቶሃል? አንድ ወንጀለኛ ወንጀል ሲሰራ ሌላ ነገር አቅዶ ሊሆን ይችላል። አንተን ጥፋተኝነት ሊያደርግም ይችላል። ያን ጥፋተኝነትን እንዳይኖርብህ ነገራቶችን በስነ ስርዓት እንትን ብለህ ለማስረዳት ሞክር። አንድም ደግሞ ለራስህ ሳይሆን ስለሱም ተጨነቅ። የሚፈጠር ነገር ሌላ ኬዝ እንዳይፈጠርበት ረጋ በማለ መንፈስ አውራው። እንግዲህ ለመሄድም ካሰብክ መንገዱ ቀና ያደርግልህ። ሰላም ግባልኝ። እደውልልሃለሁ። እሺ፣ ሰላም ነው። እሺ፣ መልካም። እደውልልሃለሁ። ያለው ነገር አስረዳኝ። እንግዲህ ፋሚሊዎች እንዳያችሁት ነው። እሱ አብርሃምን ለማግኘት ወደ አብርሽ እየሄደ ነው እና ትንሽ ሌሎች ነገር ቢያደርግ አሪፍ ነበር። የሆነ አብርሃምን ለማግኘት ነገር አንዳንድ ነገር ቢያደርግ አሪፍ ነበር። ግን እሱ ያለውን ነገር እየከበደው ነው መሰለኝ። የሚሰማውን ነገር ለጆሮ የሚከብድ ነገር እየሰማ ነው መሰለኝ። ያ ነገር ማቋቋም ስላልቻለ በቃ ቀጥታ ዳይሬክት አብርሃምን ማግኘት አለብን። እናንተም ደግሞ ሰሞኑ እያላችሁ ነው፣ በኮሜንትም እየጻፋችሁ ነው። አንዳንዶቻችሁ እንደውም በስልክም ደውላችሁ ለምን አታገኙትም አብርሃም? ምናልባት አብርሃም ቢኖር ይህን ያክል ነገራቶችን ባይረቅ አንድም ለሚሊክ ስትሉ ሁለትም ደግሞ ለአብርሽ ለትዳሩም ስትሉ ብለው ነግረውን ነበር። ያንም ነገር ደግሞ እንደኔ ግን አሁን ፈጥነን ይህን ማድረግ አልነበረብንም ብዬ አስባለሁ። ይህ ሲፈጠም ሌላ ነገር ሊፈጠር ይችላልና ቅድመ መረጃዎች እናዘጋጅ ብዬ ነበረ። መግዲንም እናገኘት ብዬ ነበር። መግዲ ደግሞ በዚህ ሰዓት ልናገኘት አልቻልንም። እሱ ደግሞ ለማግኘት ወስኗል። እንግዲህ ለመሄድ ወስኗልና እየሄደ ነው። መንገዱ ቀና ያድርግለት፣ በሰላም ይግባ። ይህ ነገር እናንተ መለባት ሰጣችሁበት። ሰሞኑን እየተፈጠሩት ያሉት ነገር በርካታ ነገር እየተደረጉ ነው እና የሚከብድ ነገር ነው። ሲቹዌሽኖች እየተፈጠሩ ነገራቶች እየተደራረቡ ነው በጥልቅ ማለት ነው። ትንሽም ደግሞ ለሱ እየከበደው ነው።
እኔም ደግሞ ያለው ነገር ለማወጣጣት እየሞከርኩ ነው። እያገኘኋቸው ነው አንዳንድ ሰዎች፣ በዙሪያው ያሉ ሰዎች፣ በአብርሽ ዙሪያ ያሉ ሰዎች ምናልባት ቪዲዮ ላይ አላቀረብኳቸውም እና በአካል ግን ሄጄ አግኝቻቸዋለሁ። ያለውን ነገር ነግረውኛል። እሱ ደግሞ በይበልጥ ዛሬ ሄዶ አብርሽን ሊያገኘው ነው እና መንገዱን ሰላም ያደርግለት። እናንተም ፋሚሊዎች ይህ ነገር ለሱና በሱ ጀርባ ሴራ ለሚያሰሩት እንዲሁም በሱ ጀርባ ነገራቶችን በጥሞና የሚከታተላሉ ብላችሁ የምታስቧቸው ሰዎች እንዲያውቁ፣ እውነቱን እንዲረዱ ለነሱ ሰብስክራይብ እንዲደርሳቸው ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ። እንግዲህ እሱ ሄዶ እስኪመጣ ድረስ መቼ እንደሚመለስ አላውቅም። እንዲያው በሰላም ይግባና በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ቸር ቆየን። ሰላም ሁኑልኝ። ወዳችኋለሁ።